በፊልም አላለቅስም ብላችሁ የጀመራችሁት ፊልም ማለቂያው አካባቢ ተራሳችሁ ስሜታዊ ድጋፍ ሰጪ እንስሳችሁ እስኪመስል ድረስ ከተራሳችሁ ጋር ተቃቅፋችሁ አልቅሳችሁበት ሊሆን ይችላል። ዛሬም 10 ልብ የሚነኩ ፊልሞችን እናያለን። አስረኛ The Green Mile። የፊልም የሞት ፍርዱን በመጠባበቅ ላይ ያለን አንድ ሚስጥራዊ የሆነ የፈውስ ኃይል ካለው እስረኛ ጋር ጓደኝነት የጀመረውን የእስር ቤት ጠባቂ ታሪክ ይተርካል። በገጸ ባህሪያቱ መካከል የሚገነባው ጥልቅ ስሜታዊ ትስስር ከንጹህነትና ከኢፍትሐዊነት ዋና ዋና ጭብጦች ጋር ተደምሮ የማይረሳ አድርጎታል። በተለይ አስተላለቁ የህይወትን ውበትና የምድርን ጭካኔ በማሳየት ለቅሷችሁን ሳትጨርሱ ፊልሙ ያልቃል። John Coffey is a murderer. I don't think he did it at all. Take my hand, boss. You see for yourself. ዘጠነኛ Hachi, A Dog's Tale። Hachiko was my grandfather Wilson's dog. እውነተኛ ታሪክ ላይ የተመሰረተው ይህ ፊልም ሀቺኮ የሚባል ታማኝ ውሻ ከባለቤቱ ህልፈት በኋላም በሚጠብቀው ታማኝ ውሻ ዙሪያ ይሆናል። ሀቺ ያሳየው ንጹህ ታማኝነትና ፍቅር በቂ ነው ማንም ሰው እንዲያለቅስ ለማድረግ። በሀቺ የሚታየው ንጹህ ታማኝነትና ፍቅር ማንንም የማስለቀስ ኃይል አለው። ይህ ውሻ ከቀን ወደ ቀን የማይመለስን ሰው በመጠበቅ በሰውና በእንስሳት መካከል ያለውን ትስስር የሚያሳይ ሲሆን በጣም ልብ የሚሰብር የታማኝነት ጥግ የታየበት ፊልም ነው። Hachi! Hey, Hachi! You don't have to wait anymore. He's not coming back. ስምንተኛ Up። ይህ ለምን በዚህ ዝርዝር ላይ እንዳለ ታውቁ ይሆናል። ሲጀምር የሚታየው ሞንታጅ ካርልና ኤሊ ህይወታቸውን አብረው በፍቅር የሚወድቁበት ትልቅ ህልም ያላቸውና የልብ ስብራት እንደሚገጥማቸው ሙሉ ስሜታዊ ጉዞውን በትንሽ ደቂቃዎች ብቻ ያሳያል። ፊልሙ ፍቅር የማጣትና የጊዜ ሂደትን በማሳየቱ ስሜታዊ ያደርጋቸዋል። ካርል አድቬንቸሩን ገና ሲጀምር እናንተ ማልቀሳችሁን ትጀምራላችሁ። ነገር ግን ፊልሙ ከማጣት በኋላ ወደፊት ስለመራመድ በሚናገረው መልእክት ልባችሁን መስበሩን ይቀጥላል። ሰባተኛ My Sister's Keeper። Most babies are accidents. Not me. I was engineered. Born to save my sister's life. የፊልም ስለ አንድ አና የተባለች ለታመመች እህቷ ኬት ተመራጭ ለጋሽ እንድትሆን ስለተደረገችው ልጅ ይተርካል። የፊልሙ ስሜታዊ ጭብጥ በቤተሰብ ፍቅርና መስዋዕትነት ላይ የተመሰረተ ነው። ነገር ግን ሌላ ሰውን ለማዳን መወለድ ምን ማለት እንደሆነ የሚገልጽ የሞራል አጣብቂኝን ያካትታል። የቤተሰብ በተወሳሰበ ህመም በማጣትና በእህትማማቾች መሃል ያለውን ግንኙነት ስትመለከቱ ድምጽ እያወጣችሁ ልትንሰቀሰቁ ትችላላችሁ። በተለይ በጣም ከባድና ስሜታዊ የህይወት ውሳኔዎችን ሲያጋጥሟቸው ማየት ልብ ይሰብራል። I don't mind my disease killing me, but it's killing my family too. What is she doing out of the hospital? We're going to the beach. You take her to the beach, you're killing her. She's gonna die. You better come, because if you don't, I want a divorce. ስድስተኛ ኮኮ። I tell her pretty much everything. I used to run like this, but now I run like this. It's just way faster. ይህ የፒክሳር አኒሜሽን ፊልም ስለ ሚጌል ታሪክ ይነግረናል። አንድ ታዳጊ ልጅ የቤተሰቡን ታሪክ ለማወቅ ወደ ሙታን ምድር ይጓዛል። ፊልሙ የቤተሰብ የባህልና የትዝታ በዓል ነው። ግን የምር የሚነካችሁ የፊልሙ የትዝታና የማጣት ትዕይንት ነው። ልክ ሪሜምበር ሚ የሚለው ዘፈን ሲመጣ ራሳችሁን በእንባ ተጠምቃችሁ ታገኙታላችሁ። በተለይ የምትወዱትን ሰውና ትዝታዎቻቸውን በህይወት ማቆየት ምን ያህል አስፈላጊ እንደሆነ ስታስቡ ሌላ ታሪክ ውስጥ ትገባላችሁ። በአንድ ጊዜ የሚያስደስትና ልብ የሚሰብር ፊልም ነው። What's wrong, Mika? Nothing, Mama. Nothing at all. My papa used to sing me that song. He loved you, Mama Coco. Your papa loved you so much. አምስተኛ The Fault in Our Stars። This is the truth. Hey, make some friends. Sorry. My bad. ፊልሙ ሄዝልና ገስ የተባሉ በካንሰር የሚሰቃዩ የታዳጊ ወጣቶች አሳዛኝ የፍቅር ታሪክ ይቀኛል። የፊልሙ ኃይል የሚመነጨው ጊዜያቸው የተገደበ መሆኑን በማወቅ የሚያሳልፉት ጊዜ ሁሉ ውድ እንደሆነ እንዲሰማቸው በማድረግ ነው። የፍቅር የሳቅና የማይቀርላቸውን የሞት ጉዟቸውን በጣም በሚያምር ሁኔታ ታይቷል። ከማልቀስ በስተቀር ምንም ምርጫ አይሰጧችሁም። እናም የሁኔታቸው እውነታ የማይቀየር በሚሆንበት ጊዜ እንባችሁን መግታት የማይታሰብ ይሆናል። You gave me a forever. Within the numbered days. And for that I am
am eternally grateful. I love you so much. አራተኛ All the Bright Places። Are you looking at Violet Market? ፊልሙ የስሜታዊ ጉዞና ከአእምሮ ጤና ጉዳዮች ጋር የሚገናኙትን ቫዮሌት እና ፊንች የተባሉ የሁለት ታዳጊ ወጣቶችን ስሜታዊ ጉዞ ይዳስሳል። በትግላቸው ውስጥ እርስ በርስ ሲተባበሩ ግንኙነታቸው ያድጋል። ነገር ግን ፊልሙ ከጭንቀትና ማጣትን የመሳሰሉ አስከፊ የህይወት እውነታዎችን ለማሳየት ወደ ኋላ አይልም። የስሜቱ ክብደት የሚመጣው ፊንች በጣም የተቸገረ ወጣት ሆኖ ሳለ ቫዮሌት ከራሱ ሐዘን እንድትድን እየረዳት የራሱን ህመም ለመደበቅ ሲሞክር በማየት ነው። የፊልሙ የአእምሮ ጤና ዳሰሳ ከአስጨናቂው ፍጻሜ ጋር ተደምሮ ለተመልካቾች እንባ የሚያራጭ ጉዞ ያደርገዋል። I don't need your help. This is on me. This isn't about you. ሶስተኛ A Beautiful Mind። በሂሳብ ሊቁ ጆን ናሽ እውነተኛ ታሪክ ላይ በመመስረት የፊልም የሊቅነቱንና ከስኪዞፍሬኒያ ጋር ያደረገውን ጦርነት ይዘግባል። ናሽ ከእውነታ ጋር መገናኘቱን ሲያጣ ማየት ከባድ ነው። ነገር ግን ይህ ፊልም የሚያስለቅስ ያደረገው ከባለቤቱ የሚያገኘው የማይናወጥ ፍቅርና ድጋፍ ነው። ግንኙነታቸው ከአቅም በላይ በሆኑ ተግዳሮቶች ውስጥ የፍቅር ኃያልነት የታየበት ነው። የአእምሮ ህመም ብቻ ሳይሆን አንድን ሰው ዓለማቸው በሚደበላለቅበት ጊዜ እንኳን ፍቅር ምን ያህል አንድ ላይ እንደሚይዛቸው ያሳየ ፊልም ነው። What is wrong with you? Beyond its limits. Somebody, help me! John, open the door. Talk to me. Tell me what happened. It didn't happen. This is not what I signed on for. ሁለተኛ Grave of the Fireflies። ይህ የስቱዲዮ ጊብሊ ፊልም ጦርነት በንጹሃን ህይወት ላይ የሚያደርሰውን ተጽዕኖ የሚያሳይ አስፈሪ ዳሰሳ ነው። ወንድምና እህት የሆኑት ሴታና ሴትሱኮ በሁለተኛው የዓለም ጦርነት ወቅት በህይወትና በሞት ሁኔታ ውስጥ ተጥለዋል። ይህ ፊልም ልባቸውን የሚሰብረው የማይታሰብ ችግር በሚገጥማቸው ጊዜ የሚያሳዩት ትስስር ነው። እነኝህን ሁለት እህትማማቾች አስጨናቂ ሁኔታ ውስጥ ማየት ልብን ይሰብራል። በእንደዚህ አይነት ጭካኔ የተሞላበት አውድ ውስጥ ያለው የልጆቹ ንጹህነት ይህንን ለማየት ሁላ ከባድ ያደርገዋል። Setsuko, what are you eating? This is a marble. It isn't a drop. Rice balls. I made them for you. Have one. አንደኛ The Pursuit of Happiness። Man, I got two questions for you. What do you do and how do you do it? የፊልም ሙሉውን በተስፋና በጽናት ላይ ያተኮረ ነው። ዊል ስሚዝ ክሪስ ጋርድነር የተባለ ገጸ ባህሪ የሚጫወት ሲሆን ልጁን ሲንከባከብ ከድህነት ጋር የሚያደርገው ትግል በሚያስደንቅ ሁኔታ ልብ የሚነካ ነው። የማያቋርጥ መሰናክሎች ቢኖሩትም የተሻለ ህይወት ለማሳደድ ከሚያደርገው ጉዞ ጋር የተመልካቾችን ቀልብ ይይዛል። ክሪስ በሜትሮ መታጠቢያ ቤት ውስጥ ልጁን ይዞ የሚያለቅስበት ሲን በጣም አስከፊ የሆነ ህይወትን ያሳየናል። ግን ውሎ አድሮ ድል ሲያደርግ እናንተን ስሜታዊ ያደርጋቸዋል። ምክንያቱም በዚህ ስሜታዊ ጉዞ ላይ ሙሉ ጊዜውን ከሱ ጋር አብራችሁ ስለምታዩት ነው። Don't ever let somebody tell you you can't do something. Not even me. All right? All right. ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።